ወደ 15 ዓመት እድሜ ላይ እስር ቤት ገባው። ተደባዳቢ ነበርሽ? ቤተሰቦቼ የአርሲዋን እመቤት ያመልካሉ። እኔ ላይ እጅ ጭኖ ጸለይ። ረጅም ደብዳቤ በደም ተጽፎ ህልማየሁ ለጅብ። አዎ ማር ይበላል። የሚያሳዝኑ ወንዶች አሉ። ወንዶች እንደ ሴት ወር አበባ ያሉ ታስሮ ነው ልጅ ታዬ ሹባሽ፣ ታዬ ከራማ፣ የአባሊ ከራማ፣ ሼከና ሁሴን ከራማ፣ የአርሲ እመቤት ከራማ። ያንን ጠንቋዩን ደሞ ትቼ ወደ ቤተክርስቲያን ዞርኩ። ማላቀው ጸሎት ወረደብኝ። አባባ አሻግሬ አባት እንዴት ይሄዳሉ ከሞት ወደ ህይወት ብለውኝ እያልኩ በዚህ መካከል ባነንኩ። አንድ እብዳለች ከሷ ጋር ማደር ጀመርኩ። ሳወጣ ለነሱ ስቀዳ አንድ ስጠጣ፣ ለነሱ ስቀጣ አንድ ስጠጣ፣ ለነሱ ስቀዳ አንድ ስጠጣ፣ ጠጣሁ፣ ሰከርኩኝ። ድሮ አባቴ ጠንቋይ ቤት ሄደው እሷ ትልቅ ቤት ነው የምትገባ መዝገባው እዚህ የለም ብሎ አባቴን አባረው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የዋርካ ኪንግደም ሚዲያ ነው። የዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘንላችሁ እንቀርባለን። ዛሬም አዲስ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ወደ ሚዲያችን በሰላም መጣሽ። እስቲ ስምሽን፣ የት እንደተወለድሽ፣ የት ደግሞ እንደምታገለግዪ ብታጫውቺን። ስሜ አረጋሽ ተፈራ ኡርጋ ይባላል። የተወለድኩበት በአሁኑ ሌሙ ዲማ በሚባል በድሮ ደግሞ ሌሙ ጃራ በሚባል ቀበሌ ገበያ ማህር ነው የተወለድኩት። አባቴ ገበሬ ነው፣ እናቴ ገበሬ ነች። ቤተሰቦቼ የገበሬ ልጅ ነኝ። ከዛ እንደ ማንኛውም ቤተሰብ በስርዓት አሳድጎ ለትምህርት እድሜ ስደርስ በ10 ዓመት ትምህርት ቤት ገባሁ። ያው በ7 ዓመት 8 ዓመት መግባት አይቻልም። ትምህርቴን ተማርኩ። 1982 ነው ትምህርቴን የሚጨርሰው። ትምህርቴን አልጨረስኩም። ወደ 11ኛ ክፍል አለፍኩኝ። ለምንድነው ትምህርቴን ያቋረጥኩት? በ1977 ዓመተ ምህረት ከቀበሌው ሰው ጋር ተጣልቼ በልጅነቴ ወደ 15 ዓመት እድሜ ላይ እስር ቤት ገባሁ። 6 ዓመት ታስሬ ወጣሁ እና 6 ዓመት በሚታሰርበት በዛን ሰዓት ስወጣ ህልም አይቼ ነው የወጣሁት። ቤተሰቦቼ በብዙ ከኔ ጋር ዋጋ ከፈሉ። በዛ ምክንያት ታሰርኩኝ። አባቴ እየተመላለሰ ከቦቆጂ ወደ አሳላ እየመጣ ሲከራከር ወጣው። ከመውጣቴ በፊት የእግዚአብሔር ዓላማ በእኔ ላይ ስለነበር ህልም አየሁ። ረጅም ደብዳቤ በደም ተጽፎ ይሰጠኛል። በአጥር ላይ ተንጠራርቶ ረጅም ሰው ነውና ምን ነው ስለው እፈልግሻለሁ፣ ከዚህ በኋላ ከዚህ ከእስር ቤት ወጣሽ አለኝ። ማግስቱ ወጣሁ። ቀኑ ሐሙስ ነው አስታውሳለሁ። ወጣሁ፣ ወደ ቤተሰቦቼ ገባሁ። ምንድነው አሰላስለዋለሁ። ምንድነው ያ ሰው ማን ነው እያልኩ እየቀጠልኩኝ ቤተሰቦቼ የአርሲዋን እመቤት ያመልካሉ፣ የልጅ ታዬ ከራማን ያመልካሉ፣ የሹባሽ ከራማ ያመልካሉ። የተለያየ ነገር አለ እዛ የምናመልከው። ምክንያቱም ተወልደን በ2 ወር ወይ በ3 ወር በ50 ሳንቲም ወስደው ያስመርቁናል። እዛ ይመረቃል ማለት ነው። እዛ ቤት የአርሲዋ እመቤት የምትባላለች። ይሄ አቧሊ ላይ አሁን አይ ቲንክ እንትን ተሰርቷል ይመስለኛል። እዛ ሰፈር ላይ የሉም አሁን ቸርቾች ምናምን አሉና እዛ እንዲቀርበኝ ነው ለዛ የሄድኩት። የዚህን ሂስትሪ ሳልረሳ ማወራልህ። በጣም ከፍተኛ አጋንንት ያለበት፣ ጫት የሚቃምበት፣ የ7 ዓመት ጫት የሚያጠጡ ቀቅሎ ማለት ነው። ጅብ መጥቶ አሪቡ ይባላል አሁን ይመጣል ተብሎ ጅቡ እስኪመጣ ድረስ ይጠበቃል። ምግብ ለጅቡ ይሰጣል። እንዴት ነው? 12 ሰዓት ላይ ይመጣል፣ ከምሽቱ 4 ሰዓት ላይ ይመጣል፣ ከሌሊቱ 9 ሰዓት ላይ ይመጣል። እነኚህ መናፍስቶች አሁን እኛ እናውቅም እንጂ 12 ሰዓት ላይ የምንጸልየው ጸሎት እንዳይንቀሳቀሱ የሚያደርግ ጸሎት ነው። እና ይመጣሉ። ጅብ ይመጣል፣ ማር ይቀርባል፣ በሬ ይታረዳል። ለጅብ? አዎ። ማር ይበላል? ይበላል። አዎ። ዋዲያት የሚባል አለ፣ አንተ ላታውቀው ትችላለህ። በሱ ተደርጎ
ስጋው ተቆራርጦ የሚቀቀለው ተቀቅሎ አሪብ ብሎ ይጠራሉ እና ማለት እንትኑ ያ ለሱ የቀረበው መስዋዕት ይበላል በሰው መካከል አልፎ ይሄዳል ማንንም አይነካም ከዛ በኋላ ድቤ ይመጣል ቤቱ በ16 ምሰሶ 18 ምሰሶ ነው የሚሰራው እዛ ቤት ውስጥ ነው የምትገባው እዛ ቤት ውስጥ ነው ድቤ የሚመጣው እዛ ቤት ውስጥ ነው የሚመለከው መንፈሱ አያቴ ላይ ነው እኔን ይፈልገኛል መንፈሱ እኔ ወደዛ ገባው ይሄን መንፈስ ለመንፈሱ እንዲቀርብ ፈልጌ ወደዛ ገባው ወደዛ ገብቼ በጣም የሚገርም የሚያሳዝኑ ወንዶች አሉ ወንዶች እንደ ሴት ወር አበባ ያሉ እንትናቸው ስኒው የሚቀመጥበት 3 ሜትር 4 ሜትር ይሆናል ታስሮ ነው ሊታየ ሹባሽ ታየ ከራማ ያባሊ ከራማ ሼከና ሁሴን ከራማ ያርሲማ ቤት ከራማ ብዙ ጊዜ ወንዶች ሰዎች የተማሩ አሉ ያልተማሩ አሉ አሁን እሱ መንፈስ ለማምለክ ወደዛ ገባሁ 80 ዓመተ ምህረት ነው የገባሁት 1980 ገባሁኝ የሚገርም ነገር ግን ያ 1977 የተመሰከረልኝ ወንጌል እምነት የቱ ነው የሚል ነገር ውስጥ ያለ ምንድነው ማመነው እኔ ምን ማመን አለብኝ ብዬ ያንን ጠንቋዩን ደሞ ትቼ ወደ ቤተክርስቲያን ዞርኩ ቤተክርስቲያን እጂ አመልካለሁ አይገባኝም ምንም የሚገባኝ ነገር የለም ይሄዳለሁ ከፈለገኝ እዛ መንፈሱ ጋር መሄዳለሁ መንፈሱ ላሳብደኝ ጥቂት ነው ቀረው እኔ ጌታ ደርሶልኝ ነው እንጂ በዚህ ሁኔታ እያለሁኝ ወደ ጌታ የመጣሁበት መንገድ አንድ ቤተሰብ አለሙ ይባላሉና ትልቅ ሰው ናቸው መስታቸው አየት ይባላል ክርስትና እንዳነሱ ዛው ጢቾ 40 ጉጓ ወራጃ ላይ ጢቾ እንትን ይሰጡኛል ክርስትና እንዳነሳ ማለት ነው አንድ ከመጀመሪያ ልጃቸው ጋር ይጣሉና ሽማግሌው ይደባደባሉ ክርስትና ቅዳሜ ማታ ማለት ነው ክርስትና ሁሉ የሚነሳ ከዛ የሆነች ቤት ውስጥ ገብቼ ተኛው እኔ ስተኛ ህልም አያለሁ እማየው ህልም ረጅም የሚያምር ወገቡ በወርቅ የታጠቀ ይሄ ወገቡ ደረቱ የተንጠቀጠቀ የወርቅ ዘንግ ያዘ እግሩ የቱ ጋር እንደቆመ ማታውቅ ምድር ላይ የሚያበራ ሰው አየው እና በር እንደዚህ አለ ያንን በር እያንኳኳ በር ስከፍት እኔ ደግሞ እዛ ቤት ውስጥ ቀይ ጥለት የለበሱ ወጥ የሆኑ አንድ አይነት ወጥ የሆኑ እናቶችን አለ ቀይ ጥለት ለብሰዋል በጣም ያምራሉ አንድ ናቸው በእነሱ መካከል በግ አለ በሰዎቹ መካከል ማለት ነው ዳቦ አሰናግዳለሁ እኔ ዳቦ መጽሐፍ ቅዱስ እኔ አላውቀውም መጽሐፍ ቅዱስ ጥቁር መጽሐፍ ቅዱስ ውስጥ አድርጌ ዳቦ ነው ማከፋፈለው ለነዛ ለእናቶች ማለት እነዚህ ሰዎች ምንድናቸው እንዲህ ያምራሉ ብዬ ደስ ሰላኑኝ ዳቦ ሰጣቸዋል ነጭ የምሰጣቸው ዳቦ በሩን ሳንኳኳ በሩን ከፈትኩኝ ግቡ አልኳቸው ባሬላ ባርሜጣ ምናልባት ልጅ ትሆናል አንተ ደረስበትም ባሬላ ባርሜጣ የሚባል አለ የሙሽራ ባርሜጣ የሚገርም ነገር እሱን አጥልቆ ቆመ ግቡ በቃ ወደዚህ ወደ ቤት ግቡ ብትገቡ ምን አለበት ስላቸው አልገባም ማን ፍለጋ መጡ ምንድነው የፈለጉት አንቺን ነው የምፈልገው ለምንድነው የምትፈልጉኝ እኔ ለምን ፈልጉኛል አባባ ስላቸው ፈልግሻለሁ የሚገርምሽ ነገር ወደፊት የምትሰራዩ ስራ ይሄ ነው ስራች ነው ይሄ ዳቦ ማከፋፈል ለነዚህ ሴቶች ምንድናቸው ብዬ ሳስብ ቤተክርስቲያን ነች የምንድነው ሰማን እስካሁን ድረስ እንደዛ አይነት ቤተክርስቲያን አላጋጠመኝም አንድ ወጥ ልብሳቸው አንድ ነው ንግግራቸው አንድ ነው በጣም አልገባ ስሉኝ ከዛ ብለውኝ አባቴ ጦር ሜዳ ስለነበረ እንዲሉኛል ይሄው አባትሽ ገብቷል ደብዳቤ ይዘዋል አባትሽ ገብቷል ስለኝ አይ እኔም ፈልገው የመጀመሪያ ስምህን ንገረኝ ስቀጥል የአባቴን ደብዳቤ አምጣ አለዋል ጌታ በሚገባ አይደለም እናገረው እኔ ያሻግሬ አባት ነኝ ከሞት ወደ ህይወት ነው ማሻገረው ያሻግሬ አባት ነኝ አለኝ ደብዳቤ ስጡኝ ነው ሲሰጠኝ የአባቴን ደብዳቤ ጽፎ አውቃለሁ ኖርማሊ ማለት ነው ከዛ አየሁት አባቴ በጣም ገብቷል ብሎ ደስ ይለኛል ከዛ በሩ መለስ አርጎ ሄደብኝ ገና ነው ጊዜው ብሎ ነው ሄደው ከዛ በበር ቀዳዳ ያለው እጅግ በጣም የቆመበት ተራራ ሁሉ ያበራል በጣም ነው የሚያበራው የሚገርም እኔ
ይሄንን ሳልመሰክር ባለመሞቴ ጌታን አመሰግናለሁ። ለማንም ተናግሬ ያላውቅምና እና አንዳንድ ሰዎች ስለ አገልግሎት ሲሄድ እነግራቸዋለሁ የሚነግራቸው ከዛ ሳይ ተራራው ያበራል፣ ምድርቷ ታበራለች፣ ሰዎች ያበራሉ። እጅግ የላቀ ተራራ ላይ ቆሙ። ወይኔ ሰውዬ እንደው ከዚህ ቤት ባይ እነኚህ አባባ አሻግሬ አባት እንዴት ይሄዳሉ ከሞት ወደ ህይወት ብለውኝ እያልኩ በዚህ መካከል ባነንኩ። ከዛ መተኛት አቅቶኝ ሽማግሌው ትልቅ ሰው ናቸው ሂጄ አባባ አልኳቸው። ወይ እንዲህ አይነትንም አየሁ አባትሽም ገብቷል ብለውኛል፣ ያሻግሬ አባት ነኝ ብለውኛል። ተራራው ያበራል፣ ምድሩ ያበራል፣ እግሮቹን አላይም፣ ወገቡ በወርቅ የተንጠቀጠቀ ነው፣ አይኑ እጅግ የሚያስፈራ፣ ድምፁ ግን የሰለለ ደስ የሚል ነው። የወርቅ ዘንግ ሰጥቶኛል። ዳቦ ነበር ማከፋፍሎ እዛች ውስጥ የወርቅ ዘንግ አስቀምጦ ነው ሄደው። ወደፊት ስራጭ ይሄ ነው ብሎኛል አልኳቸው። ሽማግሌ ስላቸው ኖ ይሄማ አቦ ናቸው እንጂ አቦት ስለትከፈያለኝ አቦ አላለኝም፣ ያሻግሬ አባት ነው ያለኝ አልኳቸው። ሽማግሌውን አቶ አለሙ ይባላሉ፣ ሞተዋል የሉም። ከዛ ያሻግሬን አባት የት ነው የምታውቂው? የት ታውቂያለሽ አንቺ አባቴ ያሻግሬን አባት? አሻግሬ አባት እኮ እናትሽ ሳትወለድ ነው የሞተው። አሻግሬ ራሱ ትልቅ ሰው ነው። በቃ ያሻግሬ አባት ብሎኛል። እኔ ያውቃለሁ። ባለ ባርሜጣ ባሬላ ባርሜጣ ያጠልቃል። ቀይ ነው፣ ረጅም ነው፣ ግዙፍ ሰው ነው። እሱ እኮ ሞቷል። በቃ እኔ የትም አልሄድም፣ ክርስትናን አላነሳም፣ ያሻግሬን አባት ፍለጋ ሄዳለሁ አልኳቸው። ያሻግሬ አባት ከዛ ተመልሼ ብተኛ ላየው ነው እፈልገዋለሁ። በየቀኑ ምተኛ ያሻግሬን አባት ለማየት ነው። በየቀኑ የሚገርም ነገር ከ81 እስከ 89 ያሻግሬን አባት ነው የምፈልገው። ቤተክርስቲያን ሄዳለሁ። አሁን ያንን ትቻለሁ። ቤተክርስቲያን ሄዳለሁ። የሚገርመው ቤተሰቦቼ ጴንጤ እንደሚሆኑ መንፈሱ ያውቃል። ድሮ አባቴ ጠንቋይ ቤት ሄደው እሷ ትልቅ ቤት ነው የምትገባው፣ መዝገባው እዚህ የለም ብለው አባቴን አባረውት፣ መዝገብ እዚህ ከሌለ በሬንና በጌ መልስልኝ ብሎ ከጠንቋይ ላይ ወስዶ መጥቷል አባቴ። እና የሚገርም ነገር እኔ ከ9 ቤተሰብ ነው የተወለድኩት። እኔ ነኝ ክርስቲያን። ከዛ ልጆች አሉ፣ ልጆቼ በጌታ ናቸው፣ እግዚአብሔር ይመስገን። እና በዚህ ሁኔታ በቃ እኔ ያሻግሬን አባት ነው የምፈልገው። ቤተክርስቲያን ሲሄድ ያሻግሬን አባት ነው የምፈልገው። ከዛ ግራ ብገባኝ ቤተክርስቲያን ተለብሶ የሚሄድ ፎጣ ነበር ያኔ ብልጭልጭ የአሳ እንትን ያለበት ለብሼ ሄጄ አንድ ቀን መጥቶ በጥፊ መታኝ። የሆነ ነገር ምን ነው ስለው ከዚህ ምን ትሰሪያለሽ? እዛ ያሻግሬ አባት እየጠበቀሽ ነው አለ። ውልቅ ብዬ ልቤን ድብልቅልቅ ሳረገው ወጥቼ ሄድኩ። ከዛ ቤተሰብ ስገባ ለምንድን ነው እንጂ ምን ሆነሽ ነው? እንግዲህ ቤተሰቤ ጋር ተመልሻለሁ ከጥቼው። ለምንድን ነው አንቺ መጣሽው ስሉ በቃ እኔ በጥፊ መታኝና መጣው አዞረኝ አልኳቸው። ጴንጤ ልትሆኚ ነው፣ ጴንጤ ከሆንሽ እንዴት እንደምትኖሪ ታያለሽ አለኝ አባት። ደሃ እንደሚኖር እኖራለሁ አልኩ። ቤተሰቦቼ ንብረት አላቸው፣ ገበሬ ናቸው፣ መሬት አለ። ከዛ ደግሞ ፈርቼ አሁንም ተመልሼ ሄድኩኝ። ስሄድ አንድ ጊዜ በካልቾ ረገጠኝ። እኔ የእግዚአብሔር እጅ ነው ብዬ ነው ማምነው ያንን ነገር። በኋላ 89 ላይ ወደ ማገባደጃም አካባቢ አይደለም መሃል ላይ ሰርግ ይደገስና አንድ እህት ታገባለች። ከዛ ተነስቼ ከነሱ ጋር ሄድኩኝ ለማየት ሲሄዱ ልጅቷን ሊጠይቁ ሲሄዱ ከሷ ቤተሰቦች ጋር ሲሄድ ዝማሬ ይዘመራል ቁጭ ብሎ። እኔ ወንጌል ማንም አልመሰከረልኝም። ወንጌል አንድ እህት አንድ ቀን ስትመሰክረኝ እምነት ማን እንደሆነ ስለማላውቅ አልኳት ካብዘ ጠብቃለሁ። ካብዘ እምነት እውነት እስከሆነ ድረስ እኔ አይገባኝም። እውነት የቱ ነው? እኔ ቤተሰቦች የሚያምናሉ እናንተ ታምናላችሁ አላውቅም አልኳት። ምክንያቱም መልካም አስተሳሰብ አልነበረም ክርስቲያን ላይ የነበረው። በኋላ እዛ ቁጭ ብዬ መዝሙር ይዘመራል። ምን የሚል አንዱ ሳሊስ ሳልጨብጠው መንታ መንገድ ቆሜ ሳለው ጌታ ብትመጣ ምን እላለሁ ብሎ ይዘምራሉ። እስቲ መዝሙሩን መዘመር ትችያለሽ? አልችልም፣ ግን አንዱ ሳሊስ ሳልጨብጠው ጫይን እንኳን ሳለየው መንታ መንገድ ላይ ቆሜ ሳለው ጌታ ብትመጣ ምን እላለሁ ብሎ ይዘምራሉ። የሆነ መንገድ ታየኝ። ትክክል እንዳለው ልክ እንዳለው ጤነኛ አመለካከት እንደሌለኝ ጠንቋይ ቤት ስሄድ ጫት ከነሱ ጋር ስቅም ጥርሴ አሁን እኔ እንደዚህ እንዳማረብኝ አይደለምና ጌታ ነው ያሳምረኝ።
እግዚአብሔር ይመስገን የእድሜን ባለጸጋ ነኝ እኔ ጌታ ይባላል። ምንድነው ጫት እቅማለሁ፣ ሲጃራ ጠጣለሁ፣ አረቄ ጠጣለሁ። ራሴ አረቄ አውጥቼ ጠጥቼ ሰክሬ ዝናብ ውስጥ አድሬ አውቃለሁ። ስትሰክሪ እንዴት ነበር ይዘን? ያው በጣም የሚገርም ነገር አረቄ አወጣለሁ እኔ ራሴ። አረቄውን ቤት ውስጥ አልሸጥም። እዛ እንዳጋጣሚ በቃ ይሸጥ ምናምን ስላሉኝ ቤተሰብ ሳወጣ ለነሱ ስቀዳ አንድ ስጠጣ፣ ለነሱ ስቀጣ አንድ ስጠጣ፣ ለነሱ ስቀዳ አንድ ስጠጣ ጠጣሁ፣ ሰከርኩኝ። ሰክሬ እንጨት ለመፍለጥ ወንዝ ሄድኩ። አንድ ጉራቻ ወንዝ የሚባል አለ። ዝናብ ይውረድብኝ ፀሐይ ይምጣብኝ አላውቅም። ሰው ምድር ላይ ሲሰክር ሰው ለምን ይወርቃል መሰለ? ስትሰክር መሬት መታ አፍንጫ ላይ ያለች ይመስላል። ቅርብ ነው ሲል ይወርቃል። ቅርብ ሽል ይላል። በቃ እኔ እንደምንም ነው ያልኩት፣ እንደምንም ሄጄ ጠጥቻለሁና ሰክሬያለሁ። ዝናብ ወርዶብኝ አንድ ያጎታችን ልጅ ባጠገቤ ሳልፍ ይታየኛል። ነገሰ የሚባል ልጅ አለ። አሁን ይሄንን ማወራን ስትሪ ማንም ቤተሰብ አያውቅም። እና እሱ ካለፈ በኋላ ስካሩ ከሄደልኝ በኋላ በዝናብ ከበሰበስኩ በኋላ በጣም ጠማኝ ከሚፈለገው በላይ። ሳምባይ ሊቃጠል ሲሆን ሄጄ ወራጅ ውሃ ጎርፍ አመጣሁን ጠጣሁት። እንዴት እንጣፈጠኝ! ተጥቼ ማታ ገባሁ። ከቤት ነው የምትመጪ ስሉኝ፣ ኃይለኛም ስለነበርኩ ራሷን የሆነ ነገር ታደርጋለች ስለምኑ ምንም አላሉኝም። አያቴ አለች። ከዛ በቃ ወደ ጌታ ልመጣ ፈለግኩኝ። ጌታን አገኛለሁ ብዬ ወደ ጌታ መጣ። ከመምጣቴ በፊት አንድ ሰው ይሄ ምንድነው ያስኩ መጽሐፍ አልኩት። ያኔ በህልም ያየሁትን ጥቁር መጽሐፍ አይቶ ይዟልና ስሙን መጥራት የማልፈልገው ሰው ነው። አንቺ ይሄ መጽሐፍ አይገባሽም አለኝ። የሚገርም ነገር እንዴት አይገባኝም የሚል ነገር ወደ ውስጥ የመጣ እንዴት አይገባኝም? ማሰላሰል ጀመርኩ፣ ማሰብ ጀመርኩ። መጨረሻ ላይ እግዚአብሔር የሆነ ምክንያት ፈጥሮ አመጣኝ። እጄ ነሐሴ 5 1989 ጌታን አገኘሁ። በጣም ደስ የሚል ነው። ከዛ በኋላስ እንግዲህ ቤተሰብ ያመልክ የነበረው ጣዖት ነበር፣ ብዙ መናፍስት አሰራሮችም ነበሩ። አንቺም እዛ አካባቢ ነበርሽና ልክ እነዚህ ያየሻቸው ህልሞች ናቸው ለአንቺ መሰረት የሆኑት እና ከዛ ወደ ጌታ መጣሽ። ምን ሆነ? ቤተሰብስ እንዴት ተቀበለሽ? ጌታን ማግኘቴን ሲሰሙ የአባቴ ቤተሰቦች ግማሹ ጦር፣ ግማሹ ማጭድ፣ ግማሹ ገመድ፣ ግማሹ ያላቸውን ባላቸው አቅም ልመልሱ ይመጡ። እነሱ እኔን ፍለጋ አንድ አክስቴ ቤት አለች እዛ ትገኛለች ብሎ ነው እነሱ የመጡት። ልክ ጌታን ከማግኘት በፊት እንደ አይምሮ ሁሉ ያደረገኝ ነበር። እኔ እዛ መጡ። እዛ የለሁም። አንድ እህት ቤት አደርኩ። ሳምንት ተቀመጥኩ። ወደ ቤተሰቦቼ ተመልሼ ሄድኩኝ። ወደ ቤተሰቦቼ ሲሄድ ከባድ ነው። አትገባም ቤት ያለች እናቴ። አባቴ ስለሚወደኝ ዳርሰነ ሚካኤል ትጠመቂያለሽ አለኝ። አልጠመቅም አልኩት። ልክ እዛች እህት ቤት ምን አይነት ህልም አየሁ መሰለ? በጣም ቀንዱ የሚያምር በግ ከዚህ ከውስጤ እንደ ነጠላ ነገር አውጥቶ አንድ ላይ ጠምጥሞ ከቀንዱ ጋር አሰረኝ። እኔ አሁን አይገባኝም፣ የሚገባኝ ነገር የለም። ጌታ ለካ ከራሱ ጋር ላጣብቀኝ ፈለገ። አትገባም ቤት ያለች ቸርች እዛ ገጠር ላይ የምትገባበት ቤት የለም። ከተማ ለመግባት አልችልም። እዛ በቃ በጣም ተንከራተትኩኝ። የሚበላ ነገር የለም፣ የሚጠጣ ነገር የለም። በኋላ አንድ ሰው ጋር አስቀመጡኝ እዛው ገጠር ላይ እና እዛ ገጠር ላይ እዛ ሰው ጋር ተቀምጬ ከባድ ነው ያሳለፍኩት። ሰውየው የራሱ ሀሳብ አለው። ባለቤቱን አባሯል፣ ልጆች አሉት። እኔ ማደር አልችልም እዛ። ከዛ ወጥቼ ውጪ ነው ማድረው። ምንድነው ማድረገው? የኛ ውሾች እኔን ስለማያውቁ ስለማይጮሁብኝ በአጥር ላይ ዘልዬ ኩሽና አድራለሁ። 11 ሰዓት ሲሆን እወጣለሁ። ወጥቼ የሚሄድበት ቦታ የለም። የሆነ በቃ ፕሮግራም ስኖር እዛ ፕሮግራም እካፈላለሁ። ከዛ በኋላ አንድ ነገር መጣልኝ። ምንድነው የመጣልኝ? የሚበላውንም ነገር ከማጣ የሚጠጣውንም ነገር ከማጣ ለምን ከሰል አላቃጥልም?
እኔ ወንዝ እየወረድኩ እንጨት እየፈለጥኩ ከሰል አቃጥላለሁ ብዬ በጌታ ያሳደገኝ በጣም የምወደው ጌታ ይባርከው ተስፋዬ የሚባል ተስፋዬ ሹም ይባላል። ከሱ ጋር ተማከርኩ። አሁን ቤት አታገኝም፣ ቤት እዚህ ገጠር የለም፣ እዚሁ ትሆኛለሽ፣ ቀን ቀን ከሰልሽን እየፈለጥሽ ይለኛል። ቂጣ ጋግሬ የሚበላበት ቤት የለም። ሰው ቤት እጄ ለምኜ ቂጣ ጋግሬ እዛ ወንዝ ነው የምውለው። መዋያ ስለሌለኝ ያው ከሰሌን እፈልጣለሁ። ከአንድ ሰዓት በላይ ተሸክሜ ሄጄ የሆነ ቦታ ላይ አቃጥላለሁ። ሌሊት እዛ ገባና ማደሪያ ስለጠፋ የበጎች ጓርኖ አለ፣ ጓርኖ የሚባል አለ። እነሱ ከላይ በጣም የሚቀፈኝ ነው እሱ በህይወት እነሱ ከላይ ይተኛሉ፣ እኔ በጎች ውስጥ ገብቼ ይተኛለሁ። ማደሪያ ስለሌለ ማለት ነው። ከዛ ደግሞ ጠዋት ወጥቼ እሄዳለሁ። ከዛ ቢነሱ እነዚህ ሰዎች ሌባ ነች ብሎ ሊወጉኝ ይችላሉ። የኔው የአባቴ ዘመዶች ግቢ ነበረ፣ እነሱ በጌታ ናቸው ብዬ ነው እኔ የተጠጋሁት። እዛ በጣም እየከበደኝ መጣ። እየከበደኝ ስመጣ ቀን ከሰል እፈልጣለሁ፣ አቃጥላለሁ፣ እሸጣለሁ። 2 ማዳበሪያ ተሸክሜ 1 ሰዓት ከምናምን ሄጄ በዛ ቀለቤን እገዛለሁ። መጋገርበት ቤት የለም። እዛው ደግሞ ሰው ለምኜ ሰው ጋር ዱቄቱን አስቀምጬ ከዛው ጋር ግሬ እበላለሁ። እዛው ጫካ ሄዳለሁ። አሁን ማደሪያ ሳጣ አንድ እብዳለች፣ ከሷ ጋር ማደር ጀመርኩ ለ3 ወር። ሰው ከተማው ላይ ከተማ አይደለም ገጠር ላይ ነው። አዎ የሚገርም ነገር ኖርማል እብድ ነች። እሳት ስታነድ ነው የምታድረው። ሌሊቱን ታነዳለች። እዛ ነው ማድረው። አይበርደኝም፣ ምክንያቱም የሚለበስም ልብስ ስለሌለ። ከሷ ጋር እያደርኩ ወደ 3 ወር ቆየሁ እዛው ግቢ ውስጥ። በኋላ የአባቴ ዘመን ነው ያክስቱ ልጅ ነው ሽማግሌው መጥቶ ከሷ ጋር ተኝቼ አየኝ። የሷ ትልቅ ድርቶ አለ አንድ ላይ ሰፍታ። አንድ ቀን የሚገርም ነገር ባህር ዛፍ እንደው ሁላ አንድ ላይ ከትፋ ቂጣ ጋግራ ጎመን ነው ብላ አስበላች። ነፍስ ስለያዘኝ ያው የባህር ዛፍ ቅጠልና የእንደው ሁላ ቅጠል በላሁ። በቂጣ ተጋግራለች። ምን ትላለች? በቃ እብድ ነች፣ ራሷን ችላ የምትኖር ነች። በላሁ። ምን እንደነካት እኔ አላውቅም። የሚገርም ነገር ብያለች። በላሁ። ምንም ቻንስ የለኝማ። ሌሊት ነው ወዴት እሄዳለሁ? እዛ ሽማግሌው መጥቶ አየኝ። ሽማግሌው መጥቶ ሳይኝ በጣም አዘነ። በቃ በጣም አዘነ። እንዴት ከሷ ጋር ታድሪያለሽ? ቤተሰቦችሽ ጋር ልሄድ አለ። ቤተሰቦች ጋር ሲሄድ እሷ ጌታን ካልተወች አትገባም አለች እናቴ። ቤተሰብ የተቆጣ ታውቃቸው። አሁን ምን ይሻልሻል? እዛ አንድ አባቴ ዘመድ ደስታ ይባላል። እሱ ለሱ ሲነግረው የገለባ ቤት ስላለ ጠረጊና ግቢ አለኝ። እዛ ገለባ ቤት ጠርጌ ገባሁ። ከዛ ከሰሌን ማቃጠል ጀመርኩ። በአጭሩ ለ5 ዓመት ከሰል አቃጥዬ እንጀራ እየበላሁ ፕሮግራሜ ሳይዛባ ቸርች ሄዳለሁ፣ አመልካለሁ። ሰላም ነው የሚኖረው። ምንም ነገር እንትን የሚለኝ የለም። ይሄ በጌታ ያሳደገኝ ተስፋ የሚባል በጣም ነው የሚከታተለኝ። እዛ ቤትም ደግሞ ቤተሰብ ሳስቸግራቸው ትውጣ ብሎ ሌላ ቤት እዛው አባቴ ዘመድ ደግሞ አንድ ጎጆ ቤት ውስጥ ገባ። እዛ መኖር ጀመርኩኝ። አምሽቼ መምጣት አልችልም። ፕሮግራም በየቀኑ መሄድ አልችልም። ከባድ ተጽዕኖ ነው። አሁን ጌታን በጣም የማመሰግነው ሁሉም በጌታ ናቸው። እንደው ወንጌላዊ ሹሚ ይባላል። ገባው። እዛም ብዙ ነገር ሲሆን አሁን ወደ ከተማ ገባው። ወደ ከተማ የገባሁት 1993 አካባቢ ይመስለኛል ገባው። 90 እዛ ሳለፍኩ 95 ዓመት ከሆነ 5 ዓመት ነው ከሰል ያቃጠልኩት። 95 ነው ወደ ከተማ የገባሁት። 95 ወደ ከተማ ገባሁ። መግባት አለብኝ በቃ ተንከራተትኩ ቤት በማጣት። እንደገና ደግሞ በጣም ሶሪ ይሄንን ስል በጣም ይቅርታ። በክርስቲያን የሚመጣብኝ ቻሌንጅ በጣም ከባድ ነው። ቻሌንጅ ከቤተሰቦች ይልቅ ክርስቲያኖች ናቸውና በክርስቲያን ቻሌንጅ መጣብኝ። ወጣው አንድ ቤት ተከራይቼ ገባሁ። እዛ ስገባ ምን ይበላል ምን ይጠጣል፣ ሰው ቤት ልብስ እያጠብኩ ያገኘው እኔ ከተማይቷ ላይ ያላደርኩበት ቤት የለም ማለት ትችላለህ። ቤት ከማጣት የተነሳ እዛ ሲዞር ከረምኩኝ። በኋላ ቤት ተከራይቼ ስገባ ምን ይበላ ይሄ የባቡር ቤት ልብላቢ ያለ እሱን ገዛና 1 ብር ያኔ ብዙ ነው የምትገዛው። እሱን እየገዛው ወይ ጥሚት እያደረኩ ወይ የሆነ ነገር እያደረኩ እዛ መብላት ጀመርኩኝ።
እንዲሁ ያለን በጣም እንጸልያለን። ከልጆች ጋር ልጆች አሉ አብረንም እንጸልይ ከነዛ ጋር እንጸልያለን። ቸርች ላይ ምንድነሽ የሚል ሰው የለም። ከየት መጣሽ የሚል ሰው የለም። እዛም አንዷ ጋር አድራለሁ እዛ በላለሁ፣ አንዷ ጋር አድራለሁ እዛ በላለሁ፣ አንዷ ጋር አድራለሁ እዛ በላለሁ። እንጸልያለን እዛ የተከራየሁበት ቤት ውስጥና እየጸለይን እያለ ስለ አንድ ሀገር ጌታን በጣም ነው የመከራው አይነት በጣም ከባድ ነው፣ ግን በመከራ ውስጥ የሚያሳልፍ እግዚአብሔር ከጎን ወንድም ባይ ነው። እኔ የተማሩ ቤተሰብ ነው ያለኝ፣ ጥሩ ደሞዝ አላቸው፣ ግማሾቹ እዚያውን እዚህ አዲስ አበባ አሉ። ግን እግዚአብሔር ብቻውን ነው የፈለገኝ። እኔና እሱ ብቻ አንድ ላይ እንድንቀር ለዛሬ አስቦኛል። እግዚአብሔር ይመስገን። እኔ ቀጠልኩ ያንን 5 ዓመቱንም ከሰልተውኩኝ። በዚህ ሁሉ የመከራ ዶፍ ውስጥ እንደው ዛሬ ላይ ወደ ኋላ ተመለሰሽ ስታስቢ እንደው ማትረሺው በቃ ይሄንን በፍጹም አልረሳም የምትይው ጊዜና ሁለተኛ ደግሞ አሁን እኛ ያለፍንበትን ያንን መንገድ ደግሞ እያለፉ ያሉ ሰዎች አሉና ለነሱ እስቲ መልእክት። በጣም የማረሳው እንግዲህ ደጅ አድሬያለሁ። ለሴት ልጅ ደጅ ማደር በጣም ከባድ ነው። በጣም የማረሳው በዛ በገጠር ውስጥ በጣም የማረሳው መከራ ውስጥ ሆኜ ራበኝ። በህይወት ራብ ከባድ ነው። ከዛ ምን ማድረግ ከራብም የሚበራ የለም። ቤት ውስጥ ጨለማ ውስጥ ነው የምትቀመጠው። በጣም ራበኝ፣ በጣም ከሚገባ በላይ በጣም ራበኝ። ከዛ አንድ ቀን ወጣውና ስለ ራበኝ የማረሳው በጣም ስለ ራበኝ ቤተሰቦቼ ገበሬ ናቸው ብያለሁ። እንትን ለመውሰድ እኮ ነዶውን አሽቼ ያስፈጫለሁ ብዬ ተደብቄ ለሊት ሄድኩኝ። ለሊት እኮ ካዩ ስለሚገሉኝ ቤተሰቦቼ ማለት ነው። እናቴ ከየት እንደሰማች አላውቅም፣ መታ ወሰደች። እኔ ርቦኛል፣ እጄ እንደዚህ ወደዚህ ዞሯል። ሰው ከራበው እጁ ትክክለኛ እንትን አይልም። አንድ እሱ አረሳው። በጣም የማረሳው ደግሞ ከሰል እያቃጠልኩ ለሊት ነው፣ ወንዝ ነው ማቃጠለው፣ ግቢ ውስጥ አይደለም። ሌቦች ያው ጌታ ሲረዳይ ነው እንጂ ሌቦች የሰው በሬ ለማውጣት ይወጣሉና ዳዳ የሚባል ወንዝ ነው ማቃጠለውና ሌቦች የሰው በሬ ሊወስዱ ሲሆኑ ከሰሉ ከተበሳ ይነፍስበታልና ከሰል አይሆንም። ያንን ከሰል ለማዳፈን ወጥቼ ሲሄድ መጡብኝ። 4 ወንዶች ናቸውና ያዙኝ። በጣም ደነገጥኩኝ። አስቡ፣ ለሊት 4 ወንድ ከያዘ አስቡ። በጣም የሚገርም ነገር እነሱ ሲይዙኝ ደነገጥኩ። ብዙ ምሳሌው አለ። ሳንጃ ይዘዋል። ምንድነው ምሳሌው አለ። እኔ የምሰራው ሌላ ነገር የምሰራ የለም፣ ከሰል ለማቃጠል ነው። ከሰል እዚህ ይጠፋብኛል ብዬ ነው። ታዲያ ቤተሰቦች ጋር አተውኝም እንዴ ምናምን አለ። በእናታችሁ እኔ ጌታ ፍቅር ስለገባኝ ነው በቃ ተውኝ አልኳቸው። አንደኛ ወደ ወንዝ እንጎተታት ይላል፣ 3ቱ ግን አናረግም ይላሉ። የሚገርም ነገር ወደ ስንት ሰዓት ነው ሄድኩት? ወደ 7 ተኩል ምናምን ይሆናል በግምት ሄጄ እስከ 9 ሰዓት ድረስ በኔ ላይ ሲሟረሙ መጨረሻ ላይ ሄዱ ካጠገቤ። እኔም በኢየሱስ ስም እላለሁ፣ እነሱም አንዱ ወደዛ ይጎተተኛል፣ አንዱ ወደዚህ፣ አንዳች ነገር ሳያቆስሉኝ ካጠገቤ ሄዱ። ምንም ሳልሆን ማለት ነው። አውቃቸዋለሁ አሉ በህይወት አሁን እያፈሩ ነው የሚሄዱት። እዛም በሬውን ለመስረቅ የሚሄዱበት ቤትም አልደረሱ። 9 ሰዓት በኋላ ሰው ሊነቃ ይችላል ብሎ ይሆናል ሄዱ። እሱን አረሳ። አይምሮዬ በጣም ይቀፈኛል እነዚህን ሁለቱን። ምክንያቱም ከራብ የተነሳ የሚበላ ነገር ስለሌለ ራሴን ለመግደል የወሰንኩበት ጊዜ ነው ያ ጊዜ። ግን እግዚአብሔር እንዴት መልካም እንደሆነ አንዲት ጌታን የማታውቅ እህት መጣ። ድሮ ከዛ ከጠንቋይ ቤት ያወጣሽ ጌታ አያወጣሽ፣ ዛሬ በጌታ ነች እሷ። አያወጣሽም እግዚአብሔር አለ ብላ ቤቷ ወስዳ ቡና ጠጥቼ የባቄላ አሹክ ሰጣኝ። አበሩ ትባላለች፣ ጌታ ይባርካት። 7 ቀን ምናምን ተቀምጫለሁ። ይሄን አረሳ። በዚህ መከራ ግን እንደዚህ መከራ ውስጥ ያሉ ሰዎች በጌታ ሆነን
ያለ ጌታ ሆነን መከራ ስለማይለቀን በጌታ ሆነን መከራ ብንቀበል ይሻላል። ምክንያቱም ፈተናው ሲመጣ በፈተና ሊረዳን የታመነ ሊቀ ካህን አለን። የምንፈተንበት ፈተና ለጊዜው ነው። አሁን ያንን ተመልሼ ማላይም እግዚአብሔር ማያረግም። በፈተና ሊረዳን የታመነ ሊቀ ካህን ስላለን የታመነ አምላክ ስላለን ይረዳናል፣ ያወጣናል። እኔ ምስክር ነኝ፣ ወጥቻለሁ፣ ከዛ ወጥቻለሁ። አሁን የሌላ ሰው እናት ሆኛለሁ፣ ሌሎች ልጆችን አሳድጋለሁ። እግዚአብሔር ይመስገን እና ይህን አረሳም። ይሄ በህይወት አረሳም። ይሄንን ውድ ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። እስከ ፕሮግራማችን ፍጻሜ ድረስ የትም እንዳትሄዱ፣ አብራችሁ ቆዩ። ከዚህ በኋላ እንግዲህ አሁን በጣም ብዙ ሀገርን በመሄድ ለብዙ ሰዎችም እናት ሆነሽ ደግሞ ትልቅ የእግዚአብሔር ጸጋም እንዳለብሽ ሰምቻለሁና እግዚአብሔር ለአገልግሎት ደግሞ እንደጠራሽ እንዴት አወቅሽ? የመጀመሪያ የአገልግሎትሽ ጊዜ ደግሞ እንዴት ነበር? እስቲ እሱን አጫውቺ። እኔ አገልጋይ ነሽ ብሎ የነገረኝ ሰው የለም። እጸልያለሁ። እግዚአብሔር አንዱ ከሰጠኝ እግዚአብሔር ስሙ ይባረክ የጸሎት ጉልበት አለ ውስጤ ላይና በጣም ነው እጸልየውና ገና ወደ ጌታ እንደመጣው የሆነ ነገር ውስጥ ያለ በቃ ቃል አነባለሁ። ቃሉ ጓደኛዬም ነው፣ ቤተሰቤም ነው፣ እናቴም ነው፣ ወንድሜም ነው እና ይሄ በጌታ አሳደገኝ የምል ሰው ስታየው ምንም ሰው ነው። ውስጡ ያለው ግን የሚጣፍጥ ነገር ነው እና አንድ ቀን እየጸለይኩ እያለሁ ጌታ ቃል ሰጠኝ። ሕዝቅኤል 2 አንተ የሰው ልጅ ሆይ በእግርህ ቁም አለኝ። በእግሬም በቆምኩ ጊዜ መንፈስ ገባብኝ። እንዲህ ማለኝ እልክሃለሁ። ስልክ ግን ቋንቋቸውን ወደማታውቅበት አይደለም እልክ፣ ቋንቋቸው ወደማታውቅበት እልክሃለሁ። ምልክበት ምክንያት አለኝ። ምክንያቱም ነብይ በመካከላቸው እንዳለ ያውቁ ዘንድ ነው። አይቀበሉህም፣ እኔንም አልተቀበሉም። ኩርንችትና እሾክ ቢኖር እንኳን አንተ እንደነሱ አትሁን የምልም ሰማው። ኦኬ ይሄ ድምጽ ምንድነው ብዬ ማሰላሰል ጀመርኩ። ከዛ በፊት አንድ ቀን በቃ ዘመዶችሽ ጋር ግቢ ያሉኝ መሪዎች ተሰብስበው፣ ገጠር ላይ ያሉ መሪዎች ተሰብስበው ከዘመዶችሽ ጋር ብይ ጠጪ ስሉኝ አልሄድም አልኳቸው።